ዛሬ ደግሞ ልጅሽ የት ሄዶ ነው? ውስጥ ነው። አቤት የሚያደርገው ነገር ብዛቱ። ዝም ብሎ እኮ ነው የሚለፈው። ምን እሱ ከሌሎች ሰዎች በምን ተሽሎ ነው? እንግዲህ እስኪ ይሞክር ብለን ትተነዋል። ኧረ አይሳካለትም። ስንቱ እንደዚህ ሰርቶ አይደል እንዴ መና የቀረው? አርፎ ትምህርቱን ይማር። ያው ትምህርቱንም ይማራል፣ ግን በራሴ የራሴን ስራ ልስራ ብሎ ነው። ከአሁኑ እንዲያቆም ንገሪው እባክሽ። እማዬ ይህ ሰውዬ እኮ ደወለልኝ። የቱ? እሷን ያዋራኋት። ተው እንጂ ምን እየሰራ ነው? አንዳንድ ነገሮችን። የምን ነገሮች? ያው ስራ ለመስራት እየሞከርኩ ነው። ቆይ እንዴት ነው የሚያደርግህ? ምን ነው ምን አደረው? በቀሉ ልጅሽን ያዢ። የስንቱ ልጅ እኮ በለጋ እድሜው ብር ለምዶ ነው ሱሰኛው ነው የቀረው። መቼም ይሄን ለአንቺ አልነግርሽም። እንደ የምን ሱስ ነው? አዎ አንቺ እውነትሽን እኮ ነው። ታዲያ የዚህ ሰፈሩን ዱርዬ እንዳለ እኮ ሱቅ እየራኩ የወጪ እየሰጠው እኮ ነው እንዳለ ወንበር አሞቅ ያረኩት። በጊዜ ተለውጦ ይጦረኛል እያልኩማ ሊበላሽ አያረገውም ወይ ጉድ። ጽድቁ ቀርቶብኝ በቀጡ በኮነንሽኝ አለችኝ እናቴ። ጭራሽ እዚህ ግባ መሆኑ ነው እንዳይቀርብሽ። እኔ ከአንቺ ባላቅም። አረ ከዚህ በኋላ አርፎ ትምህርቱን ነው የሚማረው። ምንድነው? ለምን እንደነቀጥክ? ካሁኑ ጀምረሃል እንዴ? ምንድነው የምጀምረው? አይንህ ውስጥ ድንጋጤ ይታየኛል። አረ በእናታችሁ ምንድነው የምትሉኝ? እኔ እኮ የበቀደሙ ሰውዬ ደውሎልኝ አንተ መበረታታት ያለብህ ጎበዝ ልጅ ነህ ብሎ ስራም ለማበረታቻ ደግሞ ብርም ሰጠኝ ልልሽ ነው የመጣሁት። አረ እባክህ እሰይ። የኔ ህልም እኮ እንደው ጠብ አይልም። የኔ ህልም እልልልልል። ምንድን ነው? ይኸውልህ የኔ ልጅ ህልም አይቼልሃለሁ። ለማ? ለአንተ ነዋ። ስትመነጠቅ ሲቀና አይቼ ነበር። ተው እንጂ። ይኸው የኔ ህልም ነው ወደዚህ ያደረሰክ። ሰው መቼም ሲያልፍለት ሰው ይረሳል። ቅድም ሱሰኛ ትሆናለህ ምናምን እሱ ያለፈ ታሪክ ነው ልጄ። አሁን ህልሜን ያየሁበትን ትከፍለኛለህ። ወደፊት ደግሞ ከስራም ከምንም ከምታገኘው ብር ላይ 70% ወስዳለሁ።